የብሩክ ጠበቃ የሞገስ ጠበቃ እንግዲህ ሉላን አብረሽኝ ካላደርሽ ምንም ነገር ላስተካክልልሽ አልችልም፣ ስለዚህ የምልሽን ማድረግ አለብሽ አላት። እሷም ደግሞ ምንድን ነው የምትፈልገው ስትለው ከኔ ጋራ እንድታድር ይፈልጋለሁ፣ ጥሩ ጊዜ አብረን ማሳለፍ ስለምፈልግ አላት። ምን አይነት ባለጌና ነውረኛ ሰው ነህ? የልጅና የልጆች አባት ነኝ አላልክም እንዴ ስትለው፣ በሆነስ ታዲያ ምን ችግር አለው? ችግር አለው እንዴ አላት። በጣም ችግር አለው እንጂ በጣም ነውር ነው እያደረክ ያለው ነገር። እንዴት ለትዳር ታማኝ አትሆንም አለችው። ከዛ በኋላ ሴትዮ እሱን አስተምሪኝ አላልኩሽም? የምልሽን ነገር ካደረግሽ በእንትናችሁ ንብረታችሁ ይመለሳል አላት። ጥንቅር ብሎ ይቅር እንጂ እንደዛ ማድረግ አልችልም አለች። መድብል ደግሞ ቅድስትን እንግዲህ ጠየቃት ማለት ነው ስለ ብሩክና ስለ እሷ ግንኙነት። ብሩክን ምን ያክል ነው የምትወጂው ሲላት እሷም ሁሉንም ነገር ተናገረች ሳትፈራ። እንግዲህ ሞገስ ሊደርስባቸው ትንሽ ነበረ የቀረው ማለት ነው። ግን ሉላ እንደምንም ሰውየውን አባብላም ሆነ አስፈራርታ ከቤት ውስጥ እንዲወጣ አደረገችው። ከዛም መድብል ቅድስትን እንግዲህ እድርልሻለሁ ወንድሜ በሰላም ከመጣ ብሏት ሄደ ማለት ነው። እንግዲህ ብሩክ ያለበት በጣም ከባድና አስፈሪ ላይ ነው። እሱ ፈጣሪ ይርዳው የልጁ አምላክ እንጂ ብዙ አካሉን ሳይጎዱበት አይቀሩም ማለት ነው። እንግዲህ እዛ ውስጥ አግተው የቢራ ጠርሙሱ የምኑ ምኑ ጭንቅላቱ ላይ ሰባብሮ ነው መሰለኝ አላቅም። የነ ሞገስ ጓደኛ እንደተናገረው ከሆነ ካሌብ ማለት በጣም ኃይለኛ ሰው ነው። ስለዚህ የሚፈልግን አካሉን ራሱ ሳያወልቀው አይቀርም። ለምሳሌ ኩላሊት፣ ልቡን ምናምን ነገር እና እንደዛ ካደረገ በኋላ ነው የሚገለው እንጂ እንደዚሁ በቀላሉ ቶሎ የሚገል ሰው አይደለም አለ። እንደዛ ሲል ሞገስ በጣም ደነገጠ። ወይኔ ወንድሜ ይቅርታ እንኳን ሳልለው ይቅርታዬን እንኳን ሳይቀበለኝማ እሱን ማጣት አልፈልግም እያለ በጸጸት እንግዲህ ራሱን እየገረፈ ይገኛል። ቅድስትዬም ደግሞ ጋሺ ሲመጣ ኃላፊነቴን አስረክቤ እኔም ከዚህ ቤት መሄድ አለብኝ፣ በቃኝ ይበቃኛል፣ ኃላፊነቱን መቀበል አለበት እያለች እንግዲህ ብቻዋን እያንሰላሰለኝ ትገኛለች ማለት ነው። የፍራታም ደግሞ ከዚህ ከሀገር መውጣት አለብኝ ወይ ደግሞ የት አባት እሄዳለሁ? ግን ስራዬን ትቼ የትም መሄድ አልፈልግም። ምክንያቱም ስራዬን በጣም ነው የምወደው። ስለዚህ የትም መሄድ አልፈልግም። እምቢ ካልሽ ዝና እጅሽን መጥቶ ጎትቶ ነው የሚገልሽ። ምን አለችኝ ማህሌት በይ። ዝና እንደውም ሂጂና እጇን ጎትተሽ አምጫት ነበር ያለኝ። እኔ ግን እህቴ ስለሆንሽ አንቺን አሳልፌ መስጠት አልፈልግም። ግን ደግሞ ያደረግሽው ነገር በጣም ከባድ ነው። የዝናን አመል እያወቅሽ እንዴት እንደዚህ ታደርጊያለሽ ስትላት ምን ላድርግ ፈርዶብኝ ነው። ምን አይነት ቀን ነው ግን እንደዚህ ነገር ውስጥ የገባሁት እያለች ኤፍራታ የሆነ ነገር እንኳን ኮሽ ሲል እንግዲህ በፍርሃት ውስጥ ነው ያለችው ማለት ነው። እውነት ለመናገር በጣም እየፈራች ነው። ነገ ምን ይፈጠርብኝ ይሆን፣ ምን ሊመጣብኝ ይሆን እያለች በጣም የምትፈራው። ማህሌትም እንግዲህ አይዞሽ አትፍሪ፣ ግን እንደኔ ወደ ጸበል ብትሄጂ ይሻልሻል እንጂ እዚሁ ተቀምጠሽ ከጠበቅሽው ግን ትልቅ ነገር ይፈጠራል። እኔ የለሁበትም። እኔ ግን አሳልፌ መቼም አልሰጥሽም። አሁን ላገኘው ልሄድ ነው፣ አላገኘዋትም እለዋለሁ። ስለዚህ ግን መጥቶ እዚህ ቤት ውስጥ ካገኘሽ አለቀልሽ። የምሬን ነው። እኔ አያገባኝም ብላ ትወጣች። መሞትም ካለብኝ እሞታለሁ። ማህሌት በቃ አታስፈራሪኝ። እኔ ስራዬን ትቼ የትም መሄድ አልፈልግም በቃ አለቻት፣ እየፈራች ማለት ነው። እንግዲህ ወይዘሪት ማህሌት ከካሌብ ጋራ ሽርክነት አብዝታለች። ምክንያቱም ብሩክ እገልልሻለሁ፣ አንቺም ንብረትሽን ታስመልሻለሽ፣ እንደፈለገች ትኖሪያለሽ ብሏታል። ያንን ስላሰበች እንግዲህ ወደ ካሌብ ጠጋ ጠጋ ማለት ጀምራለች። ብሩክ ማነው ዝና ደግሞ እሷ እንደምትፈልገው አልሆነላትም፣ ይሰድባታል፣ ያንቋሽሻታል፣ ሆዳም አጋስስ እያለ ማለት ነው። እሷ ደግሞ ያ ነገር በጣም ውስጧን እየሰበረው ስላለ ወደ ካሌብ አመዘነች ማለት ነው። ሰላም ውድና የተከበራችሁ የመርሳ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ሉላና ጠበቃው አስገድዷት ከኔ ጋራ ማደር አለብሽ፣ አለበለዛ ምንም ነገር አታገኙ፣ ባዶ እጃችሁን ነው የምትቀሩት አላት። ቆይ ምን አይነት ጠበቃ ናንተ? አንዳንድ ጠበቃ በገንዘብ ነው የሚደራደረው፣ አንተ ደግሞ ሴትነት መጠቀም ትፈልጋለህ እንዴ ሲላት፣ አዎ የሚፈለገው እሱ አይደል እንዴ? አንተ ልጅና ሚስት አለኝ ብለህ የለ እንዴ? ለምን የምትልከሰከሰው? ለዛው ወርቅ የመሳሰሉ ነው አሉኝ።
ግን ደግሞ ደስ አልሽኝ። ምንም ማድረግ አልችልም፣ ስሜቴን መደበቅ ስለማልችል ነው ወይዘሮ ሉላ አላት። ከዛም ሞገስ ሳይመጣ አሮጦ ወጣ ማለት ነው። እንግዲህ ቃል ገብቶ አስገባት። እምቢ ካልሽኝ ግን እርምጃዬ ከባድ ነው የሚሆነው አላት፣ አስፈራራት። እሷም ደግሞ እሺ ችግር የለውም ያልከውን ነገር አደርጋለሁ፣ አሁን ብቻ ከዚህ ቤት ውስጥ ውጣልኝ አለችው። ወጥቶ ሄደ ማለት ነው። በጣም ነው ደስ የሚለው መውጣቱ እንጂ ሞገስ ቢመጣ ከባድ ነገር ይፈጠር ነበረ። እንግዲህ ወጥቷል ለጊዜው። መጨረሻው ምን እንደሚሆን ባላውቅም እሷ ሌላ ዘዴ ትፈልጋለች ማለት ነው። እንግዲህ መድብልም ደግሞ ዛሬ ወንድሜ ሬሳውንም ቢሆን ማግኘት አለብኝ እንጂ ባዶ እጄን አልመለስም እዚህ ቤት ብሎ እንግዲህ ሄዷል ማለት ነው። ሞገስ እሱ ሆነው ጓደኛ ሆነው እንግዲህ ብሩክን ለማምጣት ብሩክ ካሜራው እየቀረጸ እንግዲህ ሲያሳየን ብሩክ እዛ ጋር ወድቋል፣ ተጎድቷል፣ በጣም ብዙ ነገርም ደርሶበታል። እንግዲህ ፈጣሪ እሱ የሆነው እንጂ ብሩክ በጣም ጉዳት ደርሶበታል እውነት ለመናገር ማለት ነው። ምክንያቱም ያው ያደረገው ነገር ቀላል አይደለም። ለልጁ ሲል ብዙ መስዋዕት ከፍሏል። በጣም ብዙ ነገር ነው ያደረገው ማለት ነው። ያኔ ለምሳሌ ለማሳከም አልነበር እንግዲህ ታይላንድ ሲሄድ ህገወጥ ነገር ይዘ ሄደ። እዛ ላሉት ሰዎች ስጥልኝ ብሎ ነበር የሰጠው። ያ ነገር እንግዲህ ችግር ፈጥሯል ማለት ነው። እሱ ያንን ነገር ይዞ አልሄደም። እንግዲህ ብሩክ ያንን ነገር ቆሻሻ መጣያ ውስጥ ጥሎ ነበረ የሄደው ማለት ነው። ከዛም አቶ ካሌብ እንግዲህ ይህንን ነገር ሲሰማ እሰራልሃለሁ፣ እኔ ካሌብ ማን እንደሆንኩኝ አታውቀኝም አይደለ? አሁን እሰራልሃለሁ ሲል እንግዲህ ቆርጦ ተነሳ ማለት ነው። በሚያሳዝን ሁኔታ አሁን እንግዲህ ብሩክ ምን ውስጥ እንዳለ እንኳ አይታወቅም። እውነት ለመናገር ፈጣሪ እንግዲህ እሱ ብቻ ሰላም ያደርገው እንጂ ብሩክ ከባድ ሁኔታ ውስጥ ነው ያለው እውነት ለመናገር። ለማንኛውም እንግዲህ ሉላ ለዛሬ አመልጣለች፣ ለነገው ደግሞ ፈጣሪ ነው የሚያቀላት ማለት ነው። ምክንያቱም ሰውየው ንብረትሽ እንዲመለስልሽ ከፈለግሽ ለእኔ ጋራ መመቻቸት አለብሽ፣ እምቢ ካልሽ ግን ያው ባዶ እጃችሁን ነው የምትቀሩት አላት። ከዛ እሱም እንደፈለክ ማለት ትችላለህ፣ ብቻ አንዴ ብቻ ከቤቴ ውስጥ ውጣልኝ አለችው። እንግዲህ ሞገስም ደውሎ የኔ ፍቅር እየመጣው ነው፣ የቱ ጋር ደርሰሻል ምናምን ሲላት ስትለው ደርሻለሁ፣ በር ላይ ደርሻለሁ አላት ማለት ነው። እሷም በቃ እሺ ቶሎ ና አለችና ስልኩ ዘጋች። እባክህን ባሌ ደርሷል እዚህ ጋር ቶሎ ውጣልኝ ከዚህ ቤት ውስጥ አለችው። ከዛም ሲሮጥ ወጣ። እንግዲህ መጨረሻው ምን እንደሚሆን የማናውቀው ነገር የለም ማለት ነው። እስቲ መጨረሻው እየመር ነው፣ ሌላ ምን ይባላል። እንግዲህ ሉላም ለዛሬ አመልጣለች። ለቀጣይ እንግዲህ ምን እንደሚፈጠር አናውቅም። ሰውየው ጥቅም ፈልጎ እንጂ ለእሷ አዝኖ አልነበረም። እንደዚህ አንዳንድ ሰዎች ደካማ ጎናቸውን ይጠቀሙባቸዋል እውነት